የእናንተ ጦርነት በውክልና ነው። ተወክለን እየተዋጋ ያለ ድሮ ስንሞትልስ ስንቆስልስ እንደማለ የነበረውን ዛሬ አዙሮ ደግሞ እኛ ጋራ ስለ ፋኖ እውነታውን እየተናገሩ ነው። ፋኖ ባንዳ ነው። ፋኖ የአማራን ሕዝብ ጥቅም ከማስከበር ይልቅ ቅጥረኛ ሆኖ ለሚያገለግላቸው ለግብፅና ለሻዕቢያ የሚሰራ ቡድን ነው ስንል ነበረ። እሱን ነው ምስክርነት እየሰጠ የሚገኘው ወንድማችን። እንደ ፋኖ ቆሻሻ አይደለም፣ እንደ ፋኖ ዘራፊ፣ እንደ ፋኖ ሌባ አይደለም። ነገር አስፈጥርቄ ነው ማስሮጥ የሽንታም ልጅ የቡድን በምንም ታምር የአማራን ሕዝብ ጥቅም የሚያስከብር ቡድን አልነበረም፣ አይደለም። በየጊዜው ሕዝቡን በማገት በመግደል በማስፈራራት ንብረት ይቀማል፣ ሴት ይደፍራል፣ ይገላል፣ አጸያፊ ነገሮችን ይፈጽማል። ነገር ግን ደግሞ በአማራ ሕዝብ ይምላል፣ ይገዛታል። ይህ በምስሉ ላይ የምታዩት ደግሞ የፋኖ አባል የሆነ ነው። በሚገርም ሁኔታ ከአዲስ አበባ የተመለስ ነው። ኮሪደር ልማቱ ለሀገር ይጠቅማል፣ ለህዝብ ይጠቅማል ብለን ነው እንጂ አዲስ አበባ ለመግባት ጥቂት የአንድ ሰዓት ጉዞ ብቻ ነበር የሚቀረን በሚል የሚያስደንቅ ሀሳቡን ገልጿል። ለመሆኑ የአማራ ክልል አንድ ወረዳ ሳይቆጣጠሩ እንዴት ነው አዲስ አበባ መግባት 4 ኪሎ ገብቶ መንግስት መገልበጥ የሚቻለው? ግልጽ አይደለም። ዓለም ላይ ባሉ የጦር ስልቶች አንድ ወረዳ ያልተቆጣጠረ ኃይል አንድ መንግስት ከተማን ሙሉ በሙሉ ተቆጣጥሮ መንግስትን ከስልጣን ማባረር የሚቻልበት መንገድ በጥንቆላ ካልሆነ በቀር በዓለም ላይ ባለ ተጨባጭ ከዚህ በፊት በነበሩ እውነቶች የሚታወቅ ነገር የለም። ትላንት 4 ኪሎ በ4 ቀን አይደለም በ4 ዓመት መግባት እንደማይችሉ አሁን በያዙት መንገድ በክላሽ 4 ኪሎ መግባት አይቻልም። አልተገለጸላቸው። አንዳንዴ መደንቆር ትልቁ ክፋት የራስን ጉዞ እንጂ የራስን ሀሳብ እንጂ ሊመጣ የሚችለውን ነገር ከግራ ከቀኝ ማመዛዘን አትችልም። እና እነሱ መሰላቸው የመኪና ጉዞ ነው የመሰላቸው። ጦርነት እንደዛ አይደለም። ልክ እንደ ዘመነ ካሴ ባለፈው እንዳሳቀን 1000 ጦርነት አካሂደናል አለ። 1000 ጦርነት አይደለም፣ አንድ ጦርነት ቢያንስ አንድ ወረዳ ቢያንስ አንድ ቀበሌ ነፃ ማውጣት ይቻላል። እሱ ግን ግጭትንና ጦርነትን አንድ አድርጎ ሲያቀርብልን ነበር። ግጭት ለመፍጠር ጥይት ለመተኮስ አንድ ሰው በቂ ነው። ነገር ግን ጦርነትን ለማካሄድ ጦርነት ተካሄደ ለማለት የሚያበቃ ነገር መሬት ላይ ሳይኖራቸው ያንን ሲሉ ነበር። አሁንም እዚህ ላይ ወንድሜ ተደጋጋሚ እያማለ እየተገዘተ ያለው እኛ መቆጣጠር እንችላለን ነው።